የአካባቢው ተፈጥሯዊ አቀማመጥ ሰንሰለታማው ጋራው ሸንተረሩ ይናፍቃል። በሰንሰለታማ ተራሮች የተከበበው ወሎና አካባቢው እንደ መስቀል ወፍ በዓመት አንድ ጊዜ ብቅ በሚሉት አበቦችና ልምላሜ ልዩ ገጽታን ይጎናጸፋል። በማራኪው የወሎ መልክዓ ምድራዊ አቀማመጥ ላይ ደርባቧ ግሸን ደብረ ከርቤ የተጨመረበት ተፈጥሮን ከመንፈሳዊነት ጋር አንሰላስለው እስከ ሰማይ ሰማያት ያስተጋቡታል። መስከረም ሲጠባ አደይ ሲፈነዳ በበርካቶች ዘንድ ውል ውላለኝ ደጅሽ የሚባልላት የአምቧ ላይ እመቤት ግሸን ደብረ ከርቤ ሁልጊዜም በየዓመቱ መስከረም 21 ቀን በተለየ መልኩ በደማቁ በዚህ ቦታ ትነግሳለች። ግሸን ደብረ ከርቤ በተፈጥሮ የመስቀል ቅርጽ ከያዘው ከግሸን አምባ ላይ የተመሰረተ ገዳም ነው። ይህ ገዳም ኢትዮጵያ ውስጥ ከሚገኙ ጥንታዊ ገዳማት ውስጥ አንዱ ነው። በሯ አንድ ሆኖ ዙሪያውን በገደል የተከበበች አምባ ናት። በአንዲት በር ከገባን በኋላ ግቢዋ ከላይ ሜዳና መስቀለኛ ነው። በትግራይ እንደ ደብረ ዳሞ፣ በበጌ ምድር እንደ ዙር አምባ፣ በመንዝ እንደ አፍቅራ ናት። ወደዚህ ደብር ለመሄድ በረሃ አቋርጦ በሸሎን በመሻገር 3 ሰዓት መንገድ አቀበት በመውጣትና አንድ ቀን ሙሉ ተጉዞ ማታ 12 ሰዓት የሚገባበት ድንቅ ቦታ ነው። ግሸን ማርያም በፊት ደብረ እግዚአብሔር ትባል ነበር። ከዚያም በአጼ ድግናዣን ዘመን ከደብረ እግዚአብሔር ደብረ ነጎድጓድ ተብላለች። ከዚያም በ14ኛው መቶ ክፍለ ዘመን ላይ በአጼ ዘርዓ ያዕቆብ ዘመነ መንግስት የክርስቶስ ግማደ መስቀሉ ግሸን ገብቶ ሲቀመጥ ከደብረ ነጎድጓድ ደብረ ከርቤ ተብላለች። የደብሩ አስተዳዳሪም መምህረ እስራኤል ዘደብረ ከርቤ ይባሉ ነበር። ግሸን ደብረ ከርቤ መጀመሪያ የተመሰረተችው በዘመነ አክሱም በአጼ ካሌብ ዘመነ መንግስት ነበር። ደብረ ከርቤ ከሌሎች ገዳማት ለየት የሚያደርገው ነገር የመልክዓ ምድሩ ተፈጥሯዊ ቅርጽ ለየት ያለ በመሆኑ ብቻ አይደለም። ኢየሱስ ክርስቶስ የተሰቀለበት መስቀል የቀኝ እጁ ያረፈበት ግማደ መስቀሉ ከዚህ ቦታ ከዚህ ገዳም በመገኘቱ ነው። በግሸን ደብር የክርስትና እምነት ያላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ከበረከተ መስቀሉና ከቅዱሳን አጽም በረከት ለማግኘት በየዓመቱ መስከረም 21 ቀን ከግሸን አይቀሩም።